ከ2-3 ቀናት ኃይለኛ ዝናብ በኋላ አትክልቶች እና እኛ ተገናኝተን ነበረ። ፀሐዩ በጣም ያምራል። እንደዚህ ከዝናብ መሀል የሚወጣ ፀሐይ። ዝናብ ሲመጣ እኛ ከምናጠጣው የተለየ የሚሆነው በደንብ ጥብ ያደርጋቸዋል። አቧራው ሁሉ ይጠፋል፣ ቅጠላቸው ሁሉ ያምራልና በደንብ በቃ ያምርባቸዋል። እኛ ከምናጠጣው የበለጠ ማለት ነው። ሻወርም ይወስዳሉ። ስለዚህ ከዚህ በኋላ ደግሞ ክረምት እየገባ ስለሆነ ቲማቲሞቻችን ማንሳት አለብን። ቲማቲም ከዚህ በኋላ ፍሬውም ይሰነጣጠቃል፣ ተክሉም አይመቸውምና ወይም ደግሞ አንስተን በቃ ወደ በረንዳ ማዞር አለብን ማለት ነው። ቸሪ ቶማቶዎቻችን እያነሳን ነው ማለት ነው። መልካም ክረምት ይሆንላችሁ።